እለፍ፣ ችግር የለም አሳልፍ። የእግዚአብሔር ቃል ስለሆነ አትወደውም። ሌላ ነገር ቢሆን ደጋግመህ ታያለህ። የእግዚአብሔር ቃል ስለሆነ ታሳልፋለህ። ኮሜንቱ ምን ይላል? ወንድሜ ለኔ አንድ ጥቅስ አንብብልኝ፣ ሁሉም ነገር ግራ ገባኝ፣ በጣም ከፍቶኛል ፕሊዝ ወንድሜ ይላል። የተወደደው እግዚአብሔር ቃል በትንቢተ ዕንባቆም ምዕራፍ 3 ከቁጥር 17 ላይ ምንም እንኳን በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ በከፍቶችም ላይ ያስሄደኛል ይላል። ነገር ቢሆን ቀዳዳ፣ ኑሮ ቢሆን ተራራ፣ ነገር ግን በእግዚአብሔር ደስ ይለኛል። የፈለግኩበትን ነገር ባልደርስ ነገር ግን እኔ በእግዚአብሔር ደስ ይለኛል። ትላንት ከኔ ጋር አብረው የነበሩ ጓደኞቼ ከኔ ቢቀድሙ ቢበለጽጉ ነገር ግን እኔ በእግዚአብሔር ደስ ይለኛል። ምንም ነገር ባይሳካ እንኳን እኔ በእግዚአብሔር ደስ ይለኛል። እግዚአብሔር ኃይላችን ነው። እግዚአብሔር ብርታታችን ነው። እግዚአብሔር ጉልበታችን ነው። እግዚአብሔር አቅማችን ነው። እግዚአብሔር ረዳታችን ነው። እግዚአብሔር ሀብታችን ነው። እግዚአብሔር ኩራታችን ነው። እግዚአብሔር መመኪያችን ነው። ሃሌሉያ። እኔ ግን በእግዚአብሔር ደስ ይለኛል ብላችሁ ኮሜንት ላይ ጻፉ። ይህ ቪዲዮ ለሁሉ ሰው እንዲደርስ ሼር፣ ኮፒ ሊንክ፣ ላይክም አታርጉ፣ ፎሎም አታርጉኝ፣ ችግር የለብኝም። ሼር፣ ኮፒ ሊንክ። ዘመናችሁ በጌታ በናዝሬቱ በኢየሱስ ስም የተባረከ ይሁን። ተባረኩልኝ።